ላችሁ እንግዲህ ዝግጁ ነው ለማወራው ነገር ሁሉ ማለት ነው። ዲፓርትመንት ኦፍ ጀስቲስ ዲኦጄ የለቀቀውን ነው ማመጣው። ዝም ብዬ ከመሬት ተነስቼ እንደማላወራ ታውቃላችሁ፣ በመረጃና በማስረጃ ስለሆነ ማለት ነው የማወራውና አብራችሁኝ በደንብ ተከታተሉ። እና በዲፓርትመንት ኦፍ ጀስቲስ የተለቀቀው የጄፍሪ ኢፕስቲን 3 ሚሊዮን ፋይልስ ውስጥ የሚኒስቴር ኦፍ ኤዱኬሽን የትምህርት ሚኒስቴሩ ብርሃኑ ነጋ ስም ተጠርተዋል፣ ተጠቅሰዋል። ይሄው እንደምታዩት በመረጃና በማስረጃ ማለት ነው። እንግዲህ እንደ አውሮፓውያን አቆጣጠር በ2009 የተደረገው የኢሜል ልውውጥ እንደሚያሳየው ይሄ ሁላችሁ የጄፍሪ ኢፕስቲን ፋይልስ ውስጥ የተገኘ ነው። እንደምታዩት ይሄ ኢሜል ከጄፍሪ ኢፕስቲን የተላከ ነው። ለአሜሪካን ሳይካትሪስት ለሆነው ሄነሪ ጃርኪ የተላከ ነው ማለት ነው። ሄነሪ ጃርኪ ማን ነው የምናየውም ይሆናል። እና ምንድነው ሐሳባቸው? ብርሃኑ ነጋን እንግዲህ ስኮላር እንዳደረገው ጄፍሪ ኢፕስቲን በ2008 ይናገራል። ወደ ውጭ ወዳለ ኮሌጅ ወስዶ እንዳስተማረው ማለት ነው። እና ዋና የጄፍሪ ኢፕስቲን ግን ፍላጎቱ ምን ነበረ? ይኸውላችሁ እዚህ ኢሜል ላይ እንደምታነቡት ጄፍሪ ኢፕስቲን የጻፈው ማለት ነው። ዓለም ላይ ካሉ 50 ሺህ ኢኮኖሚስቶች አይመደብም አለ ጄፍሪ ኢፕስቲን። ግን እሱን እንደ ሬቮሉሽነሪ ተጠቅሞ እንደ አብዮት ተጠቅሞት ለውጥ ለማምጣት ለሱ ፈንድ አድርጎ፣ ምክንያቱም በዛ ጊዜ ግንቦት 7 የሚባል ነበረው። እንደገና ለአዲስ አበባ ከንቲባነት እጩ ነበር ምናምን ይታያል ጽሁፉ ላይ ማለት ነው። ስለዚህ ይህን ሰውዬ ይፈልጉታል ማለት ነው። በሱ ተጠቅመው ሬቮሉሽነሪ ለመፍጠር ማለት ነው። ገባቸው አይደለ? እና ከብርሃኑ ነጋ ጋር እንዲህ ያለ ግንኙነት ነበራቸው። ስኮላርም እንዳደረገው ነው እንግዲህ ይሄ ኢሜል የሚናገረው ማለት ነው እንደምታዩት። እና መሰረት ሚዲያ የሚባለው እንግዲህ ኢንፎርሜሽኑ ደርሶት ነበር አይ ቲንክ። እና ከዛ ብርሃኑ ነጋን ይጠይቀዋል ማለት ነው። ሲጠይቀው ኧረ እኔ ይህን ሰው እያላቀውም ከእሱ ጋር ምንም ግንኙነት የለኝም ብሎላ እንደመለሰን የሰማሁት። ግን ፋይሉ ላይ እንደምታዩት ቁልጭ ብሎ ወጥቷል ማለት ነው። ስኮላር እንዳደረጉት ለእሱ ገንዘብ ሰጥተው ሬቮሉሽነሪ ማስነሳት እንደሚፈልጉ ነው ሲነጋገሩ የነበረው። ይህ ሄነሪ ጃራኪ ማለት ነው። በጣም የሚገርም ነገር ልንገራችሁ። ከጄፍሪ ኢፕስቲን ጋር ስለ ብርሃኑ ነጋ ሲያወራ የነበረው ማለት ነው የአሜሪካን ሳይካትሪስት የተባለው ማለት ነው። በጣም አደገኛ ደፋሪ ነው፣ ቆሻሻ ሰው ነው ከምነግራችሁ በላይ ማለት ነው። እንዲህ ይኸውላችሁ፣ ይኸው እነ ኒውዮርክ ፖስት ይዘውት የወጡትንም ማንበብ ትችላላችሁ። የራሱ የሆነ ባይዘዌ ፕራይቬት አይላንድ ያለው ሰው ነው ልክ እንደ ጄፍሪ ኢፕስቲን ማለት ነው። እና ሳይካትሪስት በሚል ስበብ ጄፍሪ ኢፕስቲን ጽሑፉ ላይ እንደምታነቡት እንደፈለገ ካረጋቸው በኋላ ሕፃናቶቹንም ሊሆን ይችላል ትላልቆቹንም ሊሆን ይችላል ከተጫወተባቸው በኋላ ከደፈራቸው ሌላም ነገር ካረጋቸው አቢዩዝ ካረጋቸው በኋላ እዚህ ሳይካትሪስት ጋር ነው የሚልካቸው። ሄነሪ ጃሪክ ጋር ነው የሚልካቸው እነዛን ሴቶች ማለት ነው። ወንዶችም ሊሆን ይችላል። ከዛ ይሄኛውም ይደፍራቸዋል፣ ይጫወትባቸዋል ማለት ነው። ምን ብሎ ነው የሚልካቸው? በቃ እሱ ጋር ሄዳችሁ ዲፕሬሽናችሁን ታስለቅቃላችሁ፣ ድብርታችሁን ታስለቅቃላችሁ፣ መማችሁን ታስለቅቃላችሁ፣ ጎበዝ ሳይካትሪስት ነው ምናምን ብሎ ይልካቸዋል። ያኛውም ይጫወትባቸዋል። በዚህ መልኩ ነበር የሰው ልጅ ላይ የሚጫወቱት የነበረው። እና እነዚህ ሰዎች ናቸው ስለ ብርሃኑ ነጋ ሲያወሩ የነበሩት ማለት ነው። ስንት ዓመት ሙሉ ከኢትዮጵያ ፖለቲካ ጀርባ ምዕራባውያኖች አሉ። ፖለቲካውን አትዩት፣ ከፖለቲካው ጀርባ ያለውን የዲያብሎስ እጅ እዩት ብያችሁ ነበር። እነ ጄፍሪ ኢፕስቲን የሚቆጣጠሩትን ማለት ነው። የሚገርም እኮ ነው። እና ይኸውላችሁ ስለ ብርሃኑ ነጋ እንዳወሩ ተነጋገርን አይደለ? ብርሃኑ ነጋ ከዛ በኋላስ ምን እየሰራ ነበረ? ወደ ስልጣን ከመምጣቱ በፊት እና ሊመጣ አካባቢ እንግዲህ ሴታዊት ሙቭመንት፣ ይሄ ግብረ ሰዶማዊነትን በዋነኛነት የሚያቀነቅን ሙቭመንት ምን እንዳሉ ገሱ ኬም ቱ ቪዚት አወር ኦፊስ የስ ብርሃኑ ነጋ ፕሮፌሰር ኢዜማ ፓርቲ ምናምን ብለው ጽፈዋል። ከዛ በኋላ ከስር ሪያሊስቲክ ጀንደር ፖሊሲ አያችሁ። በጀንደር ፖሊሲ ላይ እነዚህ ሴታዊት ሙቭመንቶች ከብርሃኑ ነጋ ጋር በመሆን ተወያይተዋል፣ ተነጋግረዋል። ስለ ኤልጂቢቲኪው አጀንዳ ማለት ነው። ጀንደር ፖሊሲ ያ ነው፣ እነሱንም ያካተተ ነው። ኢንክሉሲቭ ኤልጂቢቲኪው ኮሚኒቲ ማለት ነው። ስለዚህ እንዲህ ያለው የርኩሰት ማይንድ ሴት ከየት መጣበት? ፕሮፌሰር ብርሃኑ ነጋ ነው።
በትምህርት ፖሊሲው ላይ እያየን ነው። መጽሐፍቶች ላይ ልጆች ላይ ምናምን በጀንደር ፖሊሲ ምናምን እያየን ነው። በጀንደር ኢኳሊቲ ላይ የሚመጣውን እያየን ነው አይደለ? አንዳንድ ትምህርት ቤቶች የግብረ ሰዶማዊነት ትምህርት የግብረ ሰዶማዊነት ስፕሪት እያየንባቸው ነው። እና ይሄ ሁሉ ሲሆን ስታዩ የጄፍሪ ፒስቲንን ስኮላር ማሰብ ተገቢ ነው ማለት ነው። ጄፍሪ ፒስቲንና ሄነሪ ጃራኪ አይን ውስጥ የገባ ሰው ምን አይነት አመለካከት ይኖረዋል ማለት ቀላል ነው። ሌላው ኢንተረስቲንግ ዲቴይል ኢን ዘ ኤፒስቲን ፋይልስ እህት ወንድሞች 2018 ነው የሚለው ሜሴጁ እንደምታዩት እና ራይተሩ ኤፒስቲን ምን ይላል? I spoke with the president of Ethiopia and Eritrea ከኢትዮጵያ ፕሬዝዳንት እና ከኤርትራ ፕሬዝዳንት ጋር አውርቻለሁ። ከዛስ they have agreed not to do any more work with the Chinese ከቻይና ጋር መስራታቸውን እንደሚያቆሙና እንደማይሰሩ ተስማምተናል። ከዛስ as they now understand the trick in fact there is a possibility ይውላችሁ አንደርላይን የሆነውን አንብቡት። አንደርላይን ያደረኩበትን ማለት ነው። of the two countries becoming one ይላል። ይሄ ሪሰንትሊ እዛ ቀጠና ላይ እየተደረገ ያለ ፖለቲካል ዋር እንዳለ ታውቃላችሁ። ግን ስፒሪቹዋል ዋር ነው ተነጋግረናል። እና ይሄ ነገር የጄፍሪ ፒስቲን 2018 ላይ ኢሜል ያደረገው ጽሁፍ ቀድሞ ፕሪዲክትድ አድርጎ ነው ወይ ብሎ አምሯችሁ ከጠየቃችሁ ፕሪዲክትድ ሳይሆን ይሄ ፕላንድ ነው። አያችሁ ኢትዮጵያና ኤርትራ አንድ እንዲሆኑ ይፈልጋሉ። እሱን ነው እዚህ ጋር የጻፈው ማለት ነው። እንዴት አንድ ይሆናሉ? ወደ ጦርነት ከገቡ በኋላ ኢትዮጵያ ኤርትራን ልጠቀልላት ትችላለች ወይስ ደግሞ በስምምነት ኢትዮጵያና ኤርትራ አንድ ሊሆኑ ይችላሉ ወይ ነው። ስለዚህ እዚህ ጋር እየነገሩን ያሉት ግን አንድ መሆናቸው የማይቀር ነው፣ የመሆን እድል አላቸው ብሎ ተናግሮ ነበር። ስለዚህ ኤሊቶቹ ምዕራባውያኑ አሜሪካውያኑ ይህን ይፈልጉት ነበር ማለት ነው። በጦርነትም ሊሆን ይችላል ወይ ኢትዮጵያና ኤርትራ አንድ እንዲሆኑ፣ በስምምነትም ሊሆን ይችላል ወይ ኢትዮጵያና ኤርትራ አንድ እንዲሆኑ ይፈልጉታል፣ ያውቃሉም ማለት ነው። ስለዚህ የነሱ ቅድ ነው። በኋላ ላይ ያሳያቸዋለሁ ሚድል ኢስቱ ላይ ምን እየተፈጠረ እንዳለ እዚህ አካባቢ ሬድ ሲ ላይ ማን የበላይነት